ሰው ልጅ ሁለት ቦታ ላይ የሚጸጸታል። የመጀመሪያው ጸጸቱ ሞት ሲመጣ ያለው ጸጸት ሰከራተል ሞት ላይ ሲደርስ ሰው ልጅ ይጠይቃል አይደለም? ለውላ አخرتني الى اجل قريب فاصدق እኮ ነው የሚለው ሰው ልጅ። ይሄ ገንዘብ ነገር አስቡት። ዛሬ ተጣልተን ተካክደን አማና በልተን ዝምድናን አጥፍተን ወንድማማችነትን ጥሰን አላግባብ ብዙ ነገር እንሰበስባለን። ለምን ጥለነው ለምን ሄደው ገንዘብ ብዙዎቻችን እኮ ምንለፋው ለኛ አይደለም እኮ ያዝነው ገንዘብ እኮ ከኛ እኛን ምናልባት 100 ዓመት እድሜ ይሰጣል ሊያኖረን የሚችል ከዛ የሚያሳልፈን ነገር አለ። የምንጨነቀው ለትውልድ ነው አይደል? ያን ደግሞ በየትም አርገን ዋሽተን ቀጥፈን አምጥተን ነው ለዛው ለገጣት እኮ የሚመጣው ልጅ እኔ እናንተ በምንም አይነት መልኩ ያመጣነው ገንዘብ ምን እንደሚያደርገው ደግሞ አናውቅም። አላህ መቼም ሷሊህ ልጅ ይሰጠው ኸይር ሰርቶበት አንዳንድ ጊዜ የሚገርመው ነገር የገንዘብ ባህሪ አንተ በምንም አይነት መንገድ የሰበሰብከውን ገንዘብ ዋሽተን ቀጥፎም ሰርቆም ይሆናል ሰው አላህ ሷሊህ ልጅ ከሰጠው አባት በሰበሰበው ገንዘብ ልጁ ኸይር ሰርቶበት ጀነት ይገባል። አባት በሰራው ገንዘብ አላህ ዘንድ ይጠየቅበታል ወይም ጀሃነም ይወርድበታል። ለዚህ እኮ ነው እኛ የምንለፋው። ለዚህ ነው የሰው ልጅ መጀመሪያ ሞት አፋፍ ላይ ሲደርስ የሚጸጸተው ለውላ አخرتني الى اجل قريب فاصدق واكن من الصالحين የሚለው በኋላ ነው። ሷሊህ ሆናለሁ፣ ሶላት ሰግዳለሁ፣ ሐጅ አለው አይደለም። እንደው ትንሽ የሚሰጠኝ ጌታ እንደው ይሄን ገንዘብ ሰድቄው ኸይር ሰርቼበት ለእስላማዊው ለተቸገሩ ረድቼ ለመስጊድ ገንብቼ ምናምን ነው። በቃ ይሄ ነው ትልቁ የሰው ልጅ ሞት አፋፍ ላይ ሲመጣ የሚጸጸትበት ገንዘቡ ነው። ለዛ ነው ዛሬ መስራት የሚገባ። ለዛሬ ነው ዛሬ በሪዳ ነፍሳችን ጋር ታግለን አላህን ፈልገን አኺራን ሽተን ያንን ነገር ለመውጣት የምንለፈው ለተጎዱ ወገኖቻችን ለተቸገሩ ወንድሞቻችን በእኛ ዘመን ለተዋረደው ወይም ደግሞ ክብር ለተነፈገውና በተለያየ አይነት መልኩ አደጋ ለደረሰበት መሳጅድና የእስልምና ህልውና ለሆነው ቁርአናችን እኛ መቆም ካልቻልን ማን ይቆማል? አነ ለሃ የሚል ትውልድ እኮ ያስፈልጋል። እኔ አለሁ የሚል